ሰላም ለሁላችሁም እንኳን ደህና መጣችሁ። ስለ መሐመድ የሚናገሩ የተወሰኑ እውነታዎችን ሊሰጡን የሚችሉና መሐመድ ማን እንደነበረ ሊያመለክቱን የሚችሉ ስለ መሐመድ ሁሉም ሰው ሊያውቃቸው የሚገቡ ቢያንስ 10 ነገሮችን Muhammad was born in Mecca into a polytheistic tribe that oversaw the pagan temple of the Kaaba. ስድስተኛ መሐመድ የተወለደው በመካ የጣዖት አምልኮ የሆነው የካዕባን ቤተ መቅደስ በሚቆጣጠር የሙሽሪኮች ጎሳ ሲሆን ከዚያ በኋላ ለሙሽሪክ አምላክ ሁባል የተሰጠ ነበር። መሐመድ የራሱን ባህል አይወድም፣ ምናልባትም ወላጅ አልባ በመሆኑና ሊግባባ ባለመቻሉ ነው። ወደ ሱሪያ የንግድ መስመር ይሄድ እንደነበር ተዘግቧል። ያኔ ነው ገና በአስራዎቹ ዕድሜ ውስጥ እያለ ስለ ክርስቲያኖችና አይሁዶች የተማረው እና ስለ እምነታቸው የተመለከተበት ምክንያት ምናልባትም ከሱ ማህበረሰብ ውስጥ ካሉት ከራሱ ሰዎች እጅግ የላቀ እውቀትና ስልጣኔ ስለነበራቸው ይሆናል። መሐመድ የራሱን ሃይማኖት ያወጀው በአንድ አምላክ የአብርሃም እምነት ላይ ነው። ነገር ግን የራሱን ሃይማኖት እንደ የአብርሃም ሃይማኖት እንዲሆን ካወጀም በኋላ ከቅድመ እስልምና የአረብ ሙሽሪኮች የተቀበለውን ብዙ የጣዖት አምላኪነት ገጽታዎችን አስገብቷል። እነሱም እነዚህ ናቸው። ወደ እስላም ማዕከላዊ ትኩረትነት የተቀየረው ካዕባ፣ የድንጋይ ጣዖት አምልኮ የሆነው ጥቁሩ ድንጋይ፣ ጂኒ የሚባሉ ፍጥረታትና ሌሎችም። ግን ይህ የራሱ ቪዲዮ የሚገባው ርዕስ